ሰላም ጤና ይስጥልን። ለዛሬ ወደ እናንተ የምናደርሰው ክሪው ወይም ክላይሜት ሪዚላንት ዌይት ቫሊዩ ቼን ዲቨሎፕመንት ኢትዮጵያ የተሰኘው ፕሮጀክት በቦረና ወረዳ አዲስ የተሻሻሉ የስንዴ ዝርያዎችን በማላመድ ያከናውናቸውን ተግባራት ወደ እናንተ እናቀርባለን። አብራችሁን ቆዩም። ግብርናውን በማዘመን የአርሶ አደሩ ምርታማነት ለማሳደግ የመንግስት የትኩረት አቅጣጫ ነው። ምክንያቱም ግብርና ለኢትዮጵያ ኢኮኖሚ ከማምረት በላይ ነው። ይህንንም ለማሳካት ሀገራችን ኢትዮጵያ የግብርና መር ፖሊሲን በመቅረጽ ምርታማነትን ለማሳደግ እየሰራች ትገኛለች። ይሁን እንጂ የግብርናው ዘርፍ የአመራረት ዘይቤ ያልዘመነና በግብአትም በቴክኖሎጂም በተሟላ ፓኬጅ እየተተገበረ ባለመሆኑ የሚጠበቀው ምርት እየተገኘ አይደለም። ዘርፉን ለማሳደግና የአርሶ አደሩ ምርታማነት አቅም ለመጨመር ክሪው ወይም ክላይሜት ሪዚላንት ዌይት ቫሊዩ ቼን ዲቨሎፕመንት ኢትዮጵያ የተሰኘው ፕሮጀክት ምርታማነትን ለማሳደግ አነስተኛ ገቢ ያላቸውን አርሶ አደሮች የማምረት አቅም በመጨመር ገቢያቸው እንዲሻሻል ለኢንዱስትሪዎች ጥሬ ዕቃ የሚሆኑ ምርቶችን በማቅረብና ከውጭ የሚገቡ ምርቶችን በሀገር ውስጥ ለመተካት አልሞ የሚሰራ ፕሮጀክት ነው። ፕሮጀክቱ በቦረና ወረዳ ከባለፈው 2017 ዓ.ም ጀምሮ የተሻሻሉ ነፃነት፣ ህብስትና መንጓ የተሰኙ የስንዴ ዝርያዎችን በ5 ቀበሌዎች 018፣ 035፣ 02 ቀበሌ 4፣ 07 በሙከራ ደረጃ በሰርቶ ማሳያነት እያላመደ የሚገኝ ፕሮጀክት ስለመሆኑ የፕሮጀክቱ አስተባባሪ አቶ ሀብታሙ ታደሰ ተናግረዋል። እንግዲህ ዛሬ መግለጽ የሚፈልገው በመጀመሪያ አቶ ሀብታሙ ታደሰ እባላለሁ። በቦረና ወረዳ የክሪው ፕሮጀክት ፎካል ነኝ። እንግዲህ ክሪው ምንድነው የሚለውን መጀመሪያ ምህጻረ ቃሉን ስንል ክላይሜት ሪሳይለንሲ ዊዝ ቫሊዩ ቼን ዲቨሎፕመንት ኢን ኢትዮጵያ ነው። ይህ ደግሞ ምንድነው ስንል የአየር ንብረት ለውጥን በመቋቋም የስንዴን ምርትና ምርታማነትን በዘለቄታዊ ሁኔታ ማምረት ነው። በዘለቄታዊ ሁኔታ እንግዲህ የስንዴ ምርትና ምርታማነትን ማምረት ሲባል እንዴት ነው የሚሰራው ስንል በዋናነት አርሶ አደሮችን በቀበሌ ደረጃ ፖቴንሻልን መሰረት በማድረግ አርሶ አደሮችን በክላስተር ያደራጃል። ክላስተሮችን ደግሞ እንደዚሁ ማለት ነው ጾታን ያማከለ ተጠሪዎች 15%፣ ሴቶች ሚኒመም የሚላለ ወይም ዝቅተኛ ማለት ነው። በቤተሰብ ተጠቃሚ ደግሞ 50% የሚላለ። በዚህ ትይዩ እንግዲህ ቦረና ወረዳ ላይ 28 ቀበሌዎች ከ37 ቀበሌዎች ውስጥ 28 ቀበሌዎችን አቅፈናል። ይህንን ስናቀፍ 23 ሺህ ሄክታር መሬት በክላስተር ለይተናል። ከ23 ሺህ ውስጥ 37 ሺህ ተጠቃሚዎች አሉት። ተጠቃሚ ሲባል በዋናነት በቤተሰብ ደረጃ ያሉትን ሳይሆን በሄድ ያሉት 37 ሺህ ናቸው። እዚህ ውስጥ እንግዲህ ከ15% በላይ ኦልሞስት 6488 ሴት አርሶ አደሮች የታቀፉበት ሁኔታ አለ። በመኸር ሰብል ማለት ነው። በዙ ትይዩ ደግሞ በመስኖ 257 ሄክታር የለየንበት አለ፣ 4 ቀበሌ ማለት ነው። እዚህም ላይ 913 ተሳታፊ ያሉ፣ ከዚህ ውስጥ 140 ሴቶች ናቸው። በጥቅሉ የተጠቃሚ ቤተሰብ ብዛት እንግዲህ በዚህ በክሪው ፕሮጀክት ማለት ነው ስንዴ ሰብል ላይ 179765 አርሶ አደሮች የሚጠቀሙበት ሁኔታ አለ። ተጠቃሚ ቤተሰብ ሙሉ ይሄ ነው። ከዚህ ውስጥ 90115ቱ ሴቶች ናቸው። እንግዲህ ይሄ ፕሮጀክት በዋናነት እነዚህን ተጠቃሚዎች ይዞ ይቀጥላል ማለት ነው ለ5 ዓመታት ያክል። ይሄ ፕሮጀክት ለ5 ዓመታት ያክል ሲቀጥል ዋና ግቦች ወይ ዓላማዎቹ ምንድን ናቸው ሲባል የመጀመሪያው ምርትና ምርታማነትን የስንዴን መጨመር ነው። ምርትና ምርታማነትን የስንዴን ምርትን መጨመር ነው። ይሄ ሲሆን ደግሞ አነስተኛ ገቢ ያላቸውን አርሶ አደሮችን ወይም ዝቅተኛ ኑሮ ደረጃ ያላቸውን አርሶ አደሮች እነሱ ላይ ምርትን በማሳደግ የእነሱን የምግብ ዋስትና ማረጋገጥ ነው አንዱ። ሁለተኛው ደግሞ ጥሬ ዕቃን ለኢንዱስትሪዎች መመገብ ነው፣ በምርት በማምረት ማለት ነው። በሶስተኛ ደረጃ ከውጭ የሚመጡ ወደ ሀገር ውስጥ የሚመጡትን እነሱን ማስቀረት ነው። ይሄ ማለት እንግዲህ የዶላር ምንዛሬን በተዘዋዋሪ ከፍ ማድረግ ይቻላል ማለት ነው። የዶላር ክምችታችንን እንዳይባክንብን ተተረጅነት ወጣን ማለት ነው። ጾታን መሰረት ያደረጉ ክላስተር በማደራጀት የአርሶ አደሮችን ምርትና ምርታማነትን ለማሳደግ የሚሰራው ይሄ ፕሮጀክት በወረዳው በተመረጡ ፖቴንሻል ባላቸው ቀበሌዎች አዲስ የስንዴ ዝርያዎችን በፕሮጀክቱ በታቀፉ አርሶ አደሮች ላይ ተግባራዊ አድርጓል። እነዚህ አዲስ እየተላመዱ ያሉ የስንዴ ዝርያዎችን ለማስፋትና ወደ ዘር ብዜት ለማስገባት ለአርሶ አደሮች የልምድ ውውውጥም ተደርጓል።
በተደረጉ የልምድ ልውውጦችም በአዲስ እየተላመዱ ያሉት ነፃነት ህብስትና መንጓ የተሰኙ የስንዴ ዝርያዎች ከቡቃያ እስከ ዝርዝር ባሉበት የሰብል ቁመና እየተሻሉ መሆናቸውን አርሶ አደሮች ያስረዳሉ። ሰባትና 02 እዚህ ነው ያለው። ስለዚህ ከነዚህ ቀበሌዎች ውስጥ ማለት ነው በእኛ በኩል የመረጥነው ዝርያ አለ። እሱን ይፋ እስከምናደርግላችሁ እዚህ እስካያችሁ ድረስ ያለውን ሁኔታ ዛላውንም ውልደቱን መቁጠርም ይቻላል። አጋጣሚ አንድ ሰው መሀል ገብቶ ቆጥራችሁ ደረጃ ማውጣት ትችላላችሁ ማለት ነው። አንድ ወክላችሁ ማለት ነው። መንጓለ ህብስታለ ነፃነት አለ የኛ ደንዲ አለ እስከዛሬ የምናወራው። ስለዚህ በተጨባጭ አንድ ሰው ወክላችሁ ራሱ መቁጠር ይቻላል። ጊዜ ካለ የተለለን ደግሞ በእይታ ብቻ ያለበት ነገር ስላለ ነው። ስለዚህ ያላችሁ አስተያየት ካለ አርሶ አደሩ ይናገረው ካለ እና መጨረሻ ላይ እናረጋግ የሚናገርና የሚያጠቃልል ነገር ይኖራል እና ሸክማ በመሪያችን ማለት ስለዚህ ወደ አርሶ አደሩ እንጃዛችሁ መጀመሪያ ይሄን ተጠቅመናል። ጥቅመቱና ጉዳቱና ሁኔታው ስናየው እኛ አርሶ አደሮች እንደኔ ማለት ነው የአሁኑ ውርጭ ተቋቁሞ ከዛኛው ስንዴ ይሄኛው ተቋቁሞ ስላለ አሁን እኛም ፈልገው ይሄን ዘር ማባዛት ነው። እንደኔ ማለት ነው ዘር ማባዛት ነው። እንደ ግብርና ሙያም ይሄው ነው አላማችን። እኛ አርሶ አደር ገበሬ ተኮር ነው፣ ግብርና ነው የሚያሰመራን። መጀመሪያ ከእርሻው ስንነሳ ድግግሞሽ ከ1 እስከ 3 በ3 ደረጃ ታርሷል። በመቀጠልም ዘር ስንዘራ ግብርና ባለሙያ የዘር ብዜት ብሎ የሰጠንን መሬት የሰጠንን ዘር በኪሎ 3 ኪሎ ማዳበሪያም እንደዛው በተመሳሳይ የተለየ ነው በመባለት እኛ በድፍረት በመግባት ስንዘራ ከቤት ዘርና ይሄኛውን ዘር በተከታታይ በአንድ ቀን የዘራን በመሆኑ ሁለተኛ አዘራራችንም አጠቃቀማችንም ግብርናው በሰጡን ሙያና እኛ በተለምዶ በምንዘራው ተመሳሳይ በሆነ ዘር ዘራ ነው። ተዘራነውም በኋላ እድገቱ የብቅለቱ የቡቃያው ብቅለት ተመሳሳይ የሆነና እንደገና ደግሞ የመዋለድ አቅሙ በርካታ በመሆኑ ቢያንስ ከ20 እስከ 25 በሆነ የዝርያ የመዋለድ ዝርያ አለው። ቡቃያውም ከተወሰነ ጊዜ በኋላ ማዳበሪያ በምንሰጠው ሰዓት የግብአት ሰዓት ሳየው ጥሩ በሆነ ቅጠሉ አረንጓዴ በቃ አረንጓዴ የሆነ ለበሽታም ተጋላጭ ያልሆነ ሳየው እኔ በራሴ ሳየው የተለየ ነው። ለውርጭ አልተጋለጠም። ሁለተኛ ይሄኛው የቤት ድንዳአ የሚባለውና ይቺ ዝርያዋ እንግዲህ ሙጋ ነው የምትባለው መጋ ይሄኛው አሁን ለውርጭም አልተጋለጠም። ያኛው ተጋልጧል። ጭንቅላቱም ደግሞ ይሄ ጭንቅላቱ ቴክነሱ በጣም ቆንጆ ነው ሳየው። ያው እንግዲህ ግማሽ ስንዝር ሊሞላ ትንሽ ነው የቀረው። ያው ሜትር አልያዝኩም። ፍሬውም አሁን በማየው እድገቱ ቆንጆ ነው። አሁንም ያለው ሰዓት ምርጥ ስለሆነ ይሄኛው ለሌላውም ተሞክሮ መሆን ያለበት ይሄ በስፋት ቢመጣ ብዬ የማስበው ነገር ስለሆነ ጥሩ ደረጃ ላይ ነው ያለው። እውነትና ይሄ በአይን የሚታይ ስለሆነ በጣም ቆንጆ ነው በእኔ። እሺ የሚቀጥለው ወጣት አርሶ አደር ተመስገን እጅጉ ይባላል። ተመስገን እጅጉ የተሰጠውን ምርጥ ዘር የሙከራ ምርጥ ዘር ውጤታማ በሚሆን መንገድ ያከናወነበት መንገድ እንዴት እንደነበረ ተሞክሮ ለአርሶ አደሮቻችን ሸሪ ያደርግልናል። ታሚ እንዴት እንደተከናወነና ምን እንደዘራህ ምን ላይ ደረጃ እስከሚደርስ ድረስ ያከናወንካቸው ስራዎች እስቲ በዝርዝር ገለጻ አድርግልን። እሺ አመሰግናለሁ። እኔ አርሶ አደር ተመስገን እጅጉ እባላለሁ። የመሬት መጠን ከአንድ 2 3 አርሰነዋል። አሳምረን በስነ ስርዓት አገባብተን አሰርነዋል። የዘር አይነት በተለምዶ እስከዛሬ የምንጠቀምበት ደንዳአ ሲባል እኛ ለአርሶ አደሩ ትምህርት እንዲሆን ለዘር ማላሚ የምትሆን 200 ካሬ የምትሆን ግብርኖች በሰጡ መመሪያ መሰረት ከግብርና ዘርም የሆነ ማዳበሪያ ራሳቸው ችለው እኛ ያቺን ምርጥ ዘር በስነ ስርዓት ዘርተናታል። ስንዘራትም ደግሞ ማዳበሪያ 3 ኪሎ ጥቁር
2 ኪሎ ዩሪያ አርገን ዘርተናል። ዩሪያ 3 ኪሎ ዳፕ ደግሞ 2 ኪሎ ግራም ዳፕ 2 ኪሎ ዘርተናል። የዘሪቱ መጠን 3 ኪሎ ስትሆን የዘሩ አይነት ህብስት ትባላለች። ከደንዳው ልዩነቷ እሷ በጣም ነጭ ናት። ሁለተኛ ደግሞ የመዋለድ አቅሟ ከ10 እስከ 15 ትደርሳለች። የፍሬ መጠኗ ደግሞ ከደንዳው ጋር አሽተን ስናያት እሷ ለየት ትላለች። ከ80 እስከ 90 ትደርሳለች። ደንዳው ግን ከ50 እስከ 60 አካባቢ ይሆናል። አሁን የአቅሟ የዝናብን መቆጣጠር አቅሟ በጣም የተለየ ነው። ብርድም ውጭም አይነካት የተለየ ናት እና ይህን ስንጠቀምበት ቢያንስ የተለየች ዘር ሆና አሁን ለወደፊት ደግሞ ያው የማዳበሪያ ግብአት ይወስንላታል። ማዳበሪያ ግብአት ያው በደንብ መዘራት አለባት። እኛ እንዳየናት ከሆነ ያው በሳይንሱ መሰረት ትንሽ ለየት ትላብናለች እና በዚህ ግብአት ይጠይቀናል። ያው ግብአትና መሬት ይወስናታል። እንግዲህ በዚህ ሞክረናል። ደግሞ ለወደፊት ስሲ እናያታለን ብለን ወሰኑንባታል። እሺ አርሶ አደር አልጋነሽ አገዘ ናት። በቀጣይ የምናያት የምታሳየን አልጋነሽ ይህን ነጻነት የሚባል የስንዴ ዝርያ እንዴት አድርገሽ መሬትሽ ጀምሮ ከመሬት ዝግጅት ጀምሮ እስካሁን ድረስ ያለው አሰራርሽ እንዴት እንደነበረ ሲተሞክሮሽን ለሌሎች አርሶ አደሮች አጋሪልን። እሺ እኔ ስሜ አልጋነሽ አገዘ ይባላል። መጀመሪያ 2-3 ጊዜ ታርሳለች፣ ተደጋግማለች። የግብርና ባለሙያ በነገረኝ መሰረት ማዳበሪያውን ነጭ 3 ኪሎ ጥቁር ደግሞ 2 ኪሎ እያረኩኝ ነጻነቷን በመስመር ዘርቻታለሁኝ። ስዘራትም በቃ ነጻነት ለየት ያለች ናት። ገንዳው ራሱ አካባቢ ያሉት ዘሮች መካከል ለየት ያለች ናት እና ንብብር ናት ራሷ ማለት ነው። ፍሬዋ ራሱ ስሯ ራሱ የተዋለደው ከ18 በላይ ነው እና በጣም ደስ የምትል ናት። ፍሬዋም ነጭ ነው፣ በጣም ታምራለች እና ለሚቀጥለውም አመት አሁን በንጹህ አዱማ ላይ ወቅቼ የዘሯን የምርቷን መጠን አይቼ በሰፊው እንድትስፋፋልኝ አስቤያታለሁ ማለት ነው እና በጣም ደስ የምትል ናት። ፍሬዋም ለዳቦም ለእንጀራም የምትመረጥ ስንዴ ናት ማለት ነው እና ግብርናው ባለኝ መሰረት ተሟላውን ነገር አሟልቼላታለሁኝ። ከላይም ተታችም እያረኩኝ ማዳበሪያ በቂዋን ሰጥቻታለሁኝ። ስንዴዋም 3 ኪሎ ናት። ነጭ ማዳበሪያዋም ደግሞ 3 ኪሎ ናት። 2 ኪሎ ደግሞ ጥቁር ማዳበሪያ ስለሰጠኋት ከላይም ተታችም እያረኩ በጣም ደስ የምትል ናት። ነጻነት የምትባለው የአካባቢ ዘር ምርጥ ናት። ከአካባቢ ዘር አይነት የተመረጥኳት ናት። በጣም ደስ የምትል ናት ማለት ነው እና ያት ደስ ትላለች ራሷን ማለት ነው። የተነባበረ ነው ራሷ። እሺ አልጋነሽ ያው እስቲ ራስሽ ምስክርነት እንዲሰጭን ስለፈለግን ነው። አሁን ካለው ወቅቱ የስንዴ ሰብል አብዛኛው ውርጭ እና ይሄ አቅር ነገር ይዞታል። እንደ ጋሳሽ ነገር ይዞታል። ለብዙ ስንዴ ብዙ ቦታ እያየን ነው፣ ዝህም እያየን ነው። ከአካባቢ ዘሮቻችን አንፃር ስታዩ ይሄ ዘር እንዴት ነው በሽታ የመቋቋም ችሎታው ብለሽ ታስቢያለሽ? አይ በሽታ የመቋቋም ችሎታ ያው ብቻ ንፋስ አልቻለም። ንፋስ አልፎ ንፋሱን ለመቋቋም አልቻለም እንጂ የዘርነቱ አይነትማ በጣም ምርጥዬ ነበረች፣ ግን ንፋስ ለመቋቋም አልቻለም ማለት ነው። ዝናብም ራሱ መስከረም 17 ያገኘች ናት። ከዛ ወዲህ አገኘታም አታውቅም። ቢሆንም ከዛም አንፃር ስናየው ከሌሎች ከአካባቢ ዝርያችን እዚህ ከምናየው ዝርያ የተሻለ እርጥበት የመያዝም በሽታውንም የመቋቋም ችሎታ እንዳለው እያሳየ ነው። እሺ እናመሰግናለን። እሺ እኔ ማመሰግናለሁ። 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 ይሄ 20 ነው። የነጻነት ነው። ነጻነት እስኪ አቶ መንግስቱ መረጃ ስተን ስለ ዘር ብዙ ባለሙያ በመሆኑ እስኪ ያለውን የዘር ሙከራዎች መግለጫና መገለጫ ብታደርጉባቸው። አሁን ያለነው በቦረና ወረዳ 037 ቀበሌ ነው። አሁን ያለው እመንጓ የተባለ የስንዴ ዝርያ ነው።
እያንዳንዱን ዝርያዎች ያለበት ቁመና እያንዳንዱን እናያለን። የምናየው የመጀመሪያው ምን ያክል ተዋልዷል የሚለው ውደት ነው የምናየው። ቀጥሎ የራሱን ርዝመት ካየን በኋላ አይተን በአንዷ ራስ ላይ ምን ያክል ዘሮች እንዳሉ እናያለን። ቀጥታ የምንሄደው ወደ ቆጠራ ነው። 1 2 3 4 5 6 7 8 9 10 11 12 13 14 ሳምፕል 3 14 ትሆናለች። እስቲ ድገሙት፣ አንድ ድገሙ። ሁለተኛ ሳምፕል እንሰድ ራንደምሊ ሳምፕልን 1 2 3 4 5 6 7 8 9 10 11 12 እናመሰግናለን። መንጓ ማለት ነው ይሄ? አዎ መንጓ። እሺ ሳምፕል 1 14 ሳምፕል 2 12 ትሬኒንግ አለ። እሺ ቴንክ ዩ። ክሪው ፕሮጀክት ቦረና ወረዳ ላይ ከአማራ ክልል ከ24 ወረዳ ውስጥ አንዱ የታቀፈ ሲሆን ይሄ ፕሮጀክት እየሰራልን ያለው አሁን በዋናነት ማለት ነው የአቅም ግንዛቤ መፍጠር ሰርቷል። የአቅም ግንዛቤ መፍጠር ሰርቷል ሲባል በምን ላይ ሲባል በአፈር ለምነት ላይ፣ በዘር ብዜት ላይ፣ በሰብል ጥበቃ ላይ፣ በሰርቶ ማሳያ ላይ ዋናነት እነዚህን ስልጠናዎች ሰጥቷል። ከዚህም ባሻገር ማለት ነው በተለያዩ የዘር ሙከራዎች ላይ ከተለያዩ ሪሰርቾች እያመጣ ለአርሶ አደሩ የትኛው ምርትና ምርታማነት ከፍተኛ ነው የሚለውን በየወረዳው በያዛቸው ወረዳዎች ሲያመጣ እኛም ጋር 5 ቀበሌዎች ላይ የሙከራ ሰርቶ ማሳያ ያካሄደ ነው። 5 ቀበሌዎች ላይ የሚያደርጋቸው የሙከራ ሰርቶ ማሳያዎች እንዳስፈላጊነቱ ህብስት፣ ነጻነት፣ መንጓ ናቸው። እነዚህ ከአካባቢው ዝርያ ጋር የትኛው የተሻለ ምርት አለው የትኛው ከፍተኛ ምርት አለው የሚለው ያው የምናየው አሁን እዚህ ውስጥ ያለ ነው ህብስት ዝርያ ውስጥ ነን። ስለዚህ ቀጣይ የምናየው ቢሆንም ፕሮጀክቱ ግን በዋናነት እየሰራቸው ያለው የአፈር ለምነት ስራም ላይ ከዚህ ውጭ የአፈር ለምነት ስራም ላይ ይሰራል። የአፈር ለምነት ስራ ላይ ሲሰራ አሁን በተጨባጭ ማለት ነው በቦረና ወረዳ አባይ አካባቢ የላይም ወይም የጂፕሰም ማሽን ለማምጣት ዝግጅት ላይ ነው። ኦልሞስት ዝግጅቱን የጨረሰበትን ሁኔታ እንዳለ የሚያመላክት ነገር አለ። ከዚህ ውጭ ማለት ነው እንግዲህ በበጋ መስኖና በመኸር ላይ የስንዴ እሴት ሰንሰለትን ምርትና ምርታማነትን ለመጨመር ያው ኩታ ገጠም ቀድሞ ከነበረው የአካባቢ ዘርም በሽታን በመቋቋምና የመላመድ ያቅማቸው ከፍተኛ መሆኑን የሚያስረዱት እነዚህ አርሶ አደሮች ወደፊትም የተሻለ ምርት ያስገኛሉ ብለው እንደሚጠብቁም ነው የሚገልጹት። በቀጣይም አዲስ የስንዴ ዝርያዎችን ወደ ዘር ብዜት በማስገባት የማስፋትና የማስተዋወቅ ስራው ተጠናክሮ እንደሚቀጥልም ነው የተገለጸው። ስንዴ ሰብል ምርትና ምርታማነትን ማሳደግ በእነዚህ ሁኔታዎች የሚጠቅም ከሆነ ምን ተግባሮች ያከናውናል? እንዴትስ ነው የሚያደርገው? ምንድነው ዋናነት ቅድም እንዳልኩት ማደራጀት ስራው ነው የመጀመሪያው። እንግዲህ እንደ ቦረና ያደራጀ ነው ቅድም ያልኩትን ቁጥር ይዘን ወይም 23000 ሄክታርን ይዘን ይህንን አደራጅተን ምን ተግባር ለመተግበር ነው ሲባል የመጀመሪያው ጾታን ያማከለ የኤክስቴንሽን አገልግሎት ለመስጠት ነው። ጾታን ያማከለ። ሁለተኛ ፍትሃዊ የሆነ የሀብት ክፍፍል እንዲኖር ነው። ፍትሃዊ ሀብት ክፍፍልና የቴክኖሎጂ ሽግግሮችም እንዲኖሩ በዙ ደረጃ ማለት ነው። ሶስተኛው ቀጣይነት ያለው የሜካናይዜሽን እርሻ ልማት ለማካሄድ ነው። ቀጣይነት ያለው የሜካናይዜሽን እርሻ ልማት ለማካሄድ ነው። በአራተኛ ደረጃ በየደረጃ ያሉ አካላትን ስልጠና ለመስጠት የክህሎት ጋፕ የአመለካከት ጋፕ ካለ እነዛን ስልጠና እየሰጠ የሚሄድ ፕሮጀክት መሆኑን በግልጽ እንዲታወቅ ፈልጋለሁኝ። በዘንድሮ ዓመት አሁን በ2017 ዓመተ ምህረት ማለት ነው በባለፈው ዘንድሮ ሳይሆን 2017 ዓመተ ምህረት ጀምሮ እስካሁን ድረስ የጋፕታ የስልጠና ጋፕታዎችን የሞላበት አግባብ አለው። በመጀመሪያ የአፈር ለምነት አሲዳማ አፈር ናሙና ላይ አወሳሰዱን እንዴት እንደሆነ ስልጠና የተካሄደበት አለ። አሲዳማ አፈር ምንድነው? አሲዳማ እስከሆነ ምን መጀር ወይም ምን መከላከያ መደረግ አለበት የሚለው የኖራ አጠቃቀም እንዳለ የሚያሳይና ሌሎችንም አሲዳማ አፈር መቀነሻዎችን ስልጠና የሰጠበት ሁኔታ አለ። በሌላ መልኩ
ሙሉ የሰብል ልማት የስንዴ የሰብል ልማት ፓኬጅን ስልጠና የሰጠበት ሁኔታ አለ። በሌላ ደረጃ አሁንም የዘር ብዜት ስልጠና ሰጥቷል። ይሄ ፕሮጀክት የዘር ብዜት ስልጠና ከሰጠ በኋላ ሌላ ደግሞ የሰብል ጥበቃ ላይ በስንዴ ሰብል ተባይና በሽታ ክትትል ቁጥጥር በሚል ሁኔታ ስልጠና ተሰጥቷል። ሰብል ጥበቃ ላይ በመጨረሻው አካባቢ ሰርቶ ማሳያ ላይ ስልጠና የሰጠበትና ወደ ስራ የተገባበት ሁኔታ አለ። እንግዲህ ሰርቶ ማሳያዎች እንዴት ይካሄዳሉ የሚባሉ ፖፑላራይዜሽን ሜትር የሚባል 200 ካሬ ሜትር ላይ የአካባቢውን ዝርያ 200 ካሬ ሜትር አርሶ አደሩ እንዲዘራ 200 ካሬ ሜትር ደግሞ መልሶ የሚመጣውን ከምርምር የተለቀቀውን ዝርያ እንዲዘራ በማድረግ ስልጠና ተሰጥቷል። በዚህ መሰረት ይሄ ፕሮጀክት ከምርምር የተለያዩ ዝርያዎችን ወደ ቦረና አምጥቶልናል። ካመጣቸው ዝርያዎች ውስጥ እመንጓ፣ ህብስት፣ ነጻነት ናቸው። እነዚህን ዝርያዎች ፕሮጀክቱ ሲያመጣልን በዋናነት ምንድነው 5 ቀበሌዎች ላይ እንድንተገብር ነው በግልጽ የተቀመጠው። 5ቱ ቀበሌዎች ላይ ስንተገብር 02 018 07 ቀበሌ 4 እና 035 ናቸው። እነዚህ ላይ እንግዲህ ይብዛም ይነስም ፕሮጀክቱ በተሻለ መልኩ ሶስቱንም ዝርያ የተዘራበትና አካባቢ ዝርያ ጋር አርሶ አደሩ ያነጻጸረበት አለ። አንድ ቀበሌ ላይ 5 አርሶ አደር ሙከራ አካሂዷል። አንድ ቀበሌ ላይ 5 አርሶ አደር ሙከራ ሲያካሂድ ህብስት ብቻ 07 እና 018 ላይ አልሰጠንም። ነጻነትና እመንጓ በሁሉም ቀበሌዎች ተሞክረዋል። ህብስት በሶስቱ ቀበሌዎች ባልጠቀስኳቸው ቀበሌዎች ወይም በ035 ቀበሌ 4 እና 02 ላይ ተሞክረዋል ማለት ነው። ይሄ ሲሆን እንግዲህ ማዳበሪያም በትይዩ ደግፏል። እንግዲህ ዲያፕ 208 ኪሎ ግራም ዩሪያ 468 ኪሎ ግራም ድጋፍ የሰጠበት ሁኔታ አለ። በቁጥር ደረጃ ሲገለጽ እመንጓም 45 ህብስት 9 ነጻነት 24 በድምሩ 78 ኪሎ ግራሞችን የሰጠበት ሁኔታ አለ። ስለዚህ 78 ኪሎ ግራም ዘር ከሲሪንቃና ከደብረ ብርሃን እርሻ ምርምር ያመጣበት ሁኔታ አለ። እነዚህን ደግሞ እኛ በትክክል አርሶ አደሩ ጋር እንዲደርሱ ድጋፍና ክትትል አድርገናል። ምን ድጋፍ አድርገናል ሲባል የማዳበሪያ ስርጭቷንም የዘር ስርጭቱንም ፍትሃዊ በሆነ መልኩ ፌር በሆነ መልኩ ምን ያክል መሰራጨት አለበት በሚለው ለምሳሌ 200 ካሬ ሜትር ላይ በትዩ 3 ኪሎ ግራም የስንዴ ዘር የሰጠንበት ሁኔታ አለ። 3 ኪሎ ግራም ስንዴ ዘር ከዛ ደግሞ 3 ኪሎ ግራም የአካባቢ ዘር ከቤቱ አውጥቶ አርሶ አደሩ ተግባራዊ ያደረገበት ሁኔታ አለ። ይሄን ሲደረግ እንግዲህ የዘር ስርጭትን ይሄን ካደረግን በኋላ የመሬት ቅየሳ ወይም የምትዘራበትን የቅየሳ ስራ ሰርተናል። የቅየሳ ስራ ከሰራን በኋላ ምንድነው ያደረግነው? እዛች ቦታ ላይ የልምድ ልውውጥ አካሂደናል። የልምድ ልውውጥ እንዲያካሂድ ወዲያውኑ የዘር ስራ እንቅስቃሴውን እዛው በትይዩ ነው እያካሄድን ያለነው። እንግዲህ በመስመር ዘር ነው ብዙ ጊዜ ስንዴ የሚዘራው፣ በሌላ ምንም የተሞከረበት ሁኔታ አለ። መስመር ዘር ላይ እና አሁን ያለንበት እንት በመስመር ዘር የአካባቢ ዘሩንም ዘራ፣ ይሄኛውንም ምርጥ ዘሩን ዘራ። ለማንኛውም ሁሉም ከዝርያ መለያየቶች የአካባቢ ዘርና ሲሪንቃ እርሻ ምርምርና ከደብረ ብርሃን ከመጡት ክሪው ካመጣቸው ሁሉም ተግባራት ተመሳሳይ ተግባራት ነው የፈጸምነው፣ በአካባቢ ዝርያው በምርጥ ዝርያው ማለት ነው። ይሄን እያደረግን እንግዲህ በቡቃያ ደረጃ ምን ያክል ልዩነት እንዳላቸው የልምድ ልውውጥ ያካሄድንበት ሁኔታ አለ። በዙ በቅጠላ ቅጠል ወይም በመካከለኛ ደረጃ ምን ያክል ልዩነትና አንድነታቸውን የገለጽንበት ሁኔታ አለ። መልሶ ፍሬ በመሙላት ደረጃ ያያለ ልምድ ልውውጥ የሚያደርግንበት የለካንበትን ሁኔታ አለ። ስንለካ እንግዲህ መጀመሪያ ከቡቃያ አካባቢ አበቃቀሉን የዘር ብዛቱን ያየንበት ሁኔታ አለ። የትኛው ይሻላል የሚለውን መልሰን በእንትን ሰዓት ከቡቃያ በኋላ በመካከለኛ በቅጠል ወይም በመካከለኛ ሰዓት ደግሞ የመዋለድ አቅሙን የቅጠሉ ሰፊ ነው ወይስ ትናንሽ ነው የሚለውን የመዋለድ አቅሙን ያየንበት ሁኔታ አለ። ፍሬ በመሙላት ደረጃ ባለ ሰዓት ደግሞ የዛላውን ወይም የስፓይክሌቱ ሌንግዙን የዛላ እርዝመቷን በማስመሪያ የለካንበት ሁኔታ አለ። እዛው ላይ እንግዲህ ፍሬ ከሞላ በኋላ እያሸን አንዷ ስፓይክሌት ወይም አንዷ ዛላ ላይ ምን ያክል ዘሮች ወይም ግሬኖች አሉ። ግሬን ፐር ስፓይክሌት ይባላል፣ ያው የፈረንጅ ቃል ቢሆንም ስለዚህ እዛ ላይ ምን ያክል አሉ የሚለውን ሁሉን ነገር ያየንበት ሁኔታ አለ አሁን ድረስ። ለማንኛውም የዘር ክብደቱ ራሱን የቻለ ወይም የዘር ሳይዝ የዘር ስፋቱ
ራሱን የቻለና የዘር መጠኑ የሚባለው ማለት ነው ወይም ቲክነሱ ራሱን የቻለ ፋክተር ስላለው ነው እንጂ አሁን ደረጃ አውጥተን ነበረ አንዷ ዛላ ላይ ምን ያክል ዘር አለ የሚለውን የደረጃ ወጣንበት ሁኔታ አለ። ሆኖም ግን አሁን ደረጃውን ለመጨረሻ ጊዜ ልናወጣና እንትን ያሰብነው ያው 1 ሜትር በ1 ሜትር የሆነች በኳድራንት ማለት ነው ያችን ምርቷን ለክተን መጨረሻ ላይ ይሄ ጥሩ ነው ይሄ በዚህ ደረጃ ነው ያለው የምንልበት ሁኔታ አለ። ግን እስካሁን ባየነው በተሻለ ሁኔታ መንጓና ህብስት የተሻሉ ናቸው። እንደ ቦረና ባየንበት ደረጃ መንጓ ህብስትም የተሻሉ ዝርያዎች ናቸው። በመዋለድ ደረጃ መንጓ ቢበልጥም ህብስት ደግሞ በፍሬ ደረጃ ስናየው ፍሬው ሻል ያለና ብጠት ያለው ስለሆነ ስለዚህ ለክተና ያልኩበት ትልቁ ምክንያት አንደኛው በመዋለድ ደረጃ ሲበልጥ አንደኛው ደግሞ በዘር ሳይዝ ወይም ዘር አሞላሉ ስለሚበልጥ ይሄንን አይተን መጨረሻ ላይ ለክተን የምንሰራው ስራ ነው። አሁን ይሄንን ካልኩኝ ለቀጣይ ምን ይሰራል ፕሮጀክቱ የሚለው ነው። አሁን ትልቁ ደግሞ ቀጣይ ምን ያደርጋል የሚለው አንደኛ እርክብክብ የሚፈጽምበት ሁኔታ አለ። ምንድነው እርክብክብ ሲባል ከቅድመ ዘር ሙከራ የሞከርናቸውን ወደ ዘር ብዜ ማስገባት ለአርሶ አደሩ በሰብል ልማት ደረጃ ፓኬጁን አሟልተው ወደ ተግባር እንዲገቡና በክላስተር ለመስራት እንዲመቹ ከቅድመ ዘር ሙከራ ወደ ዘር ብዜት ይሄዳሉ። ዘር ብዜት ደግሞ የዘር ብዜት ስራውን ከሰራ በኋላ ለሰብል ልማት የሚያስረክብበት ሁኔታ አለ። እነዚህ አዲስ የተሻሻሉት ዝርያ የምንላቸው ከቀድሞ ከነበረው ስንዴ ዝርያ በምን ይለያሉ? አርሶ አደሩ ዘንድ አሁን ያለው አቀባበልና እንዴት አየው? አመሰግናለሁ። በእውነቱ ከሆነ አገላለጻቸው አርሶ አደሩ ከባለፈው ከኛ ማለት በአብዛኛው ዲንዳአ ነው ስንዴ ዝርያ ያለው። ስንዴ ባይባልም እንኳን ያው ያጃና የስንዴ ዲቃላም ቢሆን ደብረ ታቦር ወይም ሽማግሌ የሚባል ስንዴ አለ። ያው ስንዴ መባል የሚያስችል መስፈርትን ባይኖረው ከነሱ ጋር ሲወዳደር በየቀበሌዎች አርሶ አደሩ የምስክርነት ቃሉን የሰጠው ከአካባቢ ዝርያዎች የተሻሉ መሆኑ ሶስቱንም ዝርያዎች በግልጽ አስቀምጠዋል። ከምን አንፃር ነው የተሻሉ የሚለውን በአይናቸው እያዩ የመጀመሪያው የመዋለድ አቅማቸው ነው። የመዋለድ እንግዲህ ቲለሪንግ ካፓሲቲ ይባላል ያለው የቲለሪንግ ካፓሲቲ የመዋለድ አቅማቸው ከፍተኛ መሆኑ ከነዛኞች ማለት ነው። በእውነት መንጓ አሁን ከ25 እስከ 27 ቲለሪንግ ካፓሲቲ የመዋለድ አቅም አለው መንጓ የሚባለው በየቀበሌው ስናየው ማለት ነው። እንጂ ይሄን እንደው በጣም ኦቨር ሲሆንብኝ የሚጋነን መሰለን ግን እየቆጠርን ያደረገው ከ25 እስከ 27 የመዋለድ አቅም አለው። በዙትዩ ህብስትም ቢሆን ማለት ነው 14 16 12 እንደዚህ ነው። የህብስትም የነጻነትም ቢሆን ከ10 በላይ ነው። ከ10 የዚህኛው ግን ማክሲመም ወይም ከፍተኛ 5 ነው፣ ዝቅተኛ 3 አለው። ከ3 እስከ 5 ነው። ደብረ ታቦርም በለው ዲንዳአም በለው እዚህ አካባቢ ያለው በሽታ ከመቋቋም አንፃር ስታየው ማለት ነው። በተለይ መንጓ ማለት ነው ሲመጣም በርግጥ ብዙ ምርምሮች ሲያወጡ ከዋግ ጋር መሰረት አድርገው ነው። ዋግን መሰረት አድርገው ስለሆነ መንጓ በተሻለ መልኩ በሽታ የመቋቋም ሁኔታም እንዲያለው በአካልም አርሶ አደሩ መስክሯል። በሌላ መልኩ ሌሎችም እነዚህኞች ዝርያዎች ከመንጓና ከእንትን እንደሚሻሉ ከማነው ከአካባቢ ዘርና ከደብረ ታቦር እንደሚሻሉ ሁለቱም ዝርያዎች አርሶ አደሩ መስክሯል። በተሻለ መልኩ በበሽታም ሆነ እንግዲህ ያንዳንዱ መስፈርት አለው በየደረጃው ከዘር ደረጃ ጀምሮ የዘር ጥራትም ያየንበት ሁኔታ አለ። የዘር ጥራት አሁን ህብስት በጣም መጀመሪያ ሲያውት ነጭ ስለሆነ በጣም ቆንጆ ነው የሚል ነገር አላቸው። ነጻነትን ደግሞ የተወሰነ መካከል ትክክል መንጓ ይዳበስ ነው ብለን ልዩነቱን ለማስረዳት ሞክረናል። መልኩ ቢመሳሰልም ስለዚህ ለቀጣይ በምርት ደረጃና በምግብነት ደረጃ የምናየው ነው ብለዋል። ያው እያዩና እያመኑ ስለሆነ እስካሁን ያለውን ነገር እንደውም አንድ አርሶ አደር የነገረን ዘንጋሪያ ይመስላል ነው ያለው። እንትና መንጓ ይሄ ዘንጋሪያ ይመስላል። ዘንጋሪያ ምንድነው ሲባል የማወለድ አቅሙ ከሌሎች ሰብሎች